ቬነሲያና ሌሎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን የተዘጋጀ ቬነሲያ በሰርጉ ዋዜማ ሸብረቡ ቀልጧል። ዛሬ እንደ ወትሮዋ አይደለችም። ቬኔሲያ ደስተኛ ሆናለች። አባቷ መክሲሚያኖስ እንኳን የሮማ ጽጌረዳ ዛሬ ፈነዳች፣ ነገ ደግሞ ቬነስ ገብታ ታውዳለች ሲል ተደምጧል። ልዑል ማልኮስም 10 ጊዜ ወጣ ገባ እያለ የቬኔሲያን ትከሻ ቸብ ያደርግና ዙሪያዋን ከበው ለሚያስጌጧት የቬነስ ቆነጃጅት የውበቷን ዝና እንደ ዕውቅ ባለቅኔ ይደረድርላታል። እመቤት ጠርሲዳም ቢሆኑ እንደ ሠራተኞቹ አይፈንድቁ እንጂ ተፍ ተፍ ማለቱን የጀመሩት ገና በማለዳ ነው። የሁሉ ግርግር የመክሲሚያኖስን ግቢ እንዳጣበበው ጨለማው ገፍቶ መጥቶ ግቢውን ወረረው። የሚንቀለቀሉት የወይራ ዘይት መብራቶች ግቢውን ባለ ግርማ ሞገስ ቢያደርጉትም የአብዛኞቹ ሰርገኞች ልብ ግን ከድካም የተነሳ የእንቅልፍ ሰዓትን በናፍቆት ይጠባበቅ ነበር። እመቤት ጠርሲዳ የጓሮውን አጥር 2-3 ጊዜ ደጋግመው ተመለከቱት። የተንጠለጠለው መሰላል መሰል ገመድ አጥሩን ዘሎ መሬት ላይ ተነጥፏል። በአካባቢው ሰው ቀርቶ ወፍ ዝር አይልም። በልዕልት ሰርግ ምክንያት የሮማ ሕዝብ ውሎው ሁሉ ቤተ መንግሥት ዙሪያ ሆኗል። የልዕልት እልፍኝ ደግሞ ከቤተ መንግሥቱ ፈንጠር ብሎ አጥሩን ተጠግቶ የተገመረ ነው። ቀኑን ሙሉ ሲደክም የዋለው ሠራተኛ በያገኘበት ቦታ ላይ ፈንግል እንደያዘው ዶሮ እንቅልፍ ያዳፋው ጀመር። ከዘበኞቹ ጀምሮ ንጉሥ መክሲሚያኖስ ሳይቀር በእንቅልፍ ባህር ተዋጡ። የግቢ መብራቶችም ዘይት የሚጨምርላቸው ሲያጡ አንድ በአንድ እየጠፉ ሄዱና ግቢውን ጸጥ ረጭ ያለ ጨለማ ከበበው። እመቤት ጠርሲዳ ወጣ ብለው ግቢውን በደንብ ቃኙት። ዝም ጭጭ ብሏል። አልፎ አልፎ ብቻ የሚያንኮራፉ ሰዎች ይሰማሉ። ጨረቃዋ ደግሞ ዛሬ የለችም። ደመናው ያኮረፈ ይመስላል፣ ቂም ያረገዘ። ልዕልት አሉ እመቤት ጠርሲዳ ቀና ብላ አየቻቸው። በቃ ካሁን በኋላ የሰማዕትነት ኑሮ ሊጀመር ነው፣ ደስ ይለኛል አለቻቸው ፈገግ ብላ። ቆርጠሻል? እግዚአብሔር ካጸናኝ። አይኖቿ የደስታ ስሜት ይታይባቸው ነበር። ተዘጋጂ። እመቤት ጠርሲዳ ለመጨረሻ ጊዜ ግቢውን ለመታዘብ ወጡ። ያው ነው፣ ጨለማው ከመንገሱ ጸጥታው ከማየሉ በቀር ሌላ ለውጥ የለም። ቀስ ብለው ወደ ጓሮ ዞሩ። ሁሉም በቦታው አለ። ሾከክ ብለው ወደ እልፍኙ ተመለሱ። ተነሽ ልዕልት፣ እግዚአብሔር ይርዳል። ልባቸው ድል ጭጭ አለ። ስዕለ ማርያምን ከተሰቀለበት አውርደው ደረታቸው ላይ አስጠጉት። ያላወቁት ነገር ወረራቸው። ኃይልና ጽናት ሲሰማቸው ታወቋቸው። ጉዞ ወደ ሰማዕትነት። እመቤት ጠርሲዳ ቀደሙ። ልዕልት ተከተለቻቸው። የአብርሃምን ጉዞ የባረከ አምላክ ተከተልን። ልዕልት በልቧ ጸለየች። ግራ ቀኙን ተመለከቱ። ከዚያ ፈጠን ፈጠን ብለው ወደ ጓሮ ተጓዙ። ምንም ነገር የለም። እመቤት ጠርሲዳ ጀርባዋን ነካ አደረጓት። ልዕልት ፈገግ አለች። ቀደሙና በአጥሩ ተንጠላጥለው በገመዱ ወረዱ። ልዕልት
ዕቃዋን ወረወረችላቸው። ቀጥላም ልዕልት አጥሩን መውጣት ስትጀምር ማን ነው የሚል ጎርናና ድምፅ ከኋላዋ ተሰማት። ማን ነው? ልዕልት ዞር አለች። እባክሽ እመቤቴ አውጪኝ አለች ድንጋጤ በተቀላቀለበት። ቬኔሲያ በጨለማው ውስጥ የነበረው ሰው ወደ አጥሩ እየተጠጋ መጣ። ማን ነው? ሰውየው አጥሩን እየተጠጋ መጣ። ማን ነው? ልዕልት ቬኔሲያ አጥሩን ለቃ ወደ መሃል እጆቿን የኋሊት አጣምራ በመንጎራደድ ወደ ሰውየው መጣች። እኔ ነኝ ቬኔሲያ። ምን ነው ሜቴ? በዚህ ውድቅት ሌሊት እንቅልፍ እምቢ ስላለኝ ነው። ነፋስ ልቀበል ብዬ ነው። ታዲያ አይበርዶትም እንዴ? ብርዱስ አሁን ነው የተሰማኝ። እባክህ ወደ ቤት ገብተህ እመቤት ጠርሲዳን መደረቢያን ያምጡልኝ በላቸው። እሺ እመቤቴ። ሰውየው ዞር ብሎ በፍጥነት ወደ ቤት ተጓዘና በልዕልት እልፍኝ ታጥፎ ገባ። ወዲያው የአጥሩን ጠርዝ ጨበጠችና በመውረጃው ገመድ ወደ ታች ወረደች። እመቤት ጠርሲዳ እጇን ጨበጡና በቤቶች መካከል እየተሽለኮለኩ ጠፉ። ልዕልት ምናልባት ችግር ቢኖር ዋናው ነገር እግዚአብሔር አንቺን ማዳኑ ነውና የአባ ሄርማንን ቤት አሉና እመቤት ጠርሲዳ የአባ ሄርማንን አድራሻ አስጠኗት። ሰውየው ወደ ልዕልት እልፍኝ ገብቶ እሜቴ እያለ ቢጣራም እመቤት ጠርሲዳ ምላሽ ሊሰጡት አልቻሉ። ሲታክተው ተመልሶ ወደ ጓሮ መጣ። ማንም አልነበረም። እሜቴ አለና ተጣራ። ማንም መልስ ሊሰጠው አልቻለም። መርፌ የሚፈልግ ይመስል አጎንብሶ አማተረ። የሚንቀሳቀስ ቀርቶ የሚወዛወዝ የለም። ወደ አጥሩ ተጠጋ። በአጥሩ ላይ የተንጠለጠለውን ገመድ አየ። አሃ ልዕልት ኮበለለች ማለት ነው። በሩጫ ወደ ቬነሱ ልዑል ማልኮስ ቤት ሮጠ። የመክሲሚያኖስ ግቢ ወራሪ የገባበት መሰለ። በየእልፍኙ በየጓዳው በየቤቱ ተፈለገች። እርሷም ሆነች እመቤት ጠርሲዳ የሉም። የቬኔሲያው ልዑል ማልኮስ ፊቱ ቀልቶ በዚያ አንዳች በሚያክል ሰውነቱ እየተንጎማለለ እኒያም ባልቴት ነው መፈለግ፣ ነገረኛ መሆናቸውን ተገንዝቤያለሁ ይላል። ወዲያው የግቢው ወታደሮች እነ ቬኔሲያ ይጓዙበታል ባሉት መንደር እንደ አሸንፈሉ፣ እንደ ጉንዳን ወረሩት። እመቤት ጠርሲዳና ልዕልት ቬኔሲያ በየአጥሩ ስር እየተሽለኮለኩ የሮማ ወታደሮችን ባዩ ቁጥር ጨለማው ውስጥ ተቀምጠው እየተደበቁ ልባቸው ከጸሎት ሳይለይ የሮማን ከተማ ለቀው ወደ አባ ሄርማን ቤት አዘገሙ። የሮማ ወታደሮች ደግሞ ከተማዋን እያጥለቀለቋት ናቸው። በየቤቱ በየግቢው በየመንገዱ ያገኙትን ሁላ እየደበደቡ አይታችኋል አላያችሁም ሆነ ጥያቄያቸው። እመቤት ጠርሲዳ አለች ልዕልት ድምጿን ለስለስ አድርጋ። ምን ነው ልዕልት? ኮቴ ይሰማኛል። እውነትም የብዙ ሰዎች ኮቴ ሲሮጥ በተጠለሉበት ግቢ ጓሮ ይሰማል። ከግቢው አጥር ጥግ ባለችው ችፍግ ስር ኩርምት ብለው ተቀመጡ። የሮማ ብርድ ያንዘፈዝፋቸዋል። ልዕልት ይህንን ያህል መንገድ በእግሯ ሄዳ ባለማወቋ እግሯ ተላጠ። ድካም ጫና ያስተነፍሳት ጀመር። አንዳንዴ ከሩጫው ብዛት ልቧ ድክም እያለባት ትጨነቃለች። ከወታደሮቹ አንዱ በሩጫ መጣና ከችፍጓ አጠገብ ቆመ። ሌላው ተከተለ። እኔ
እኮ በዚህ ሰዓት ውስጥ የት እንደገቡ ነው የገረመኝ። ምን ነው ባገኘዋቸው አንጠልጥዬ ለቬነሱ ልዑል ነበር የማስረክባቸው። ያኔ ታዲያ አንተም ልዑል ትሆናለህ፣ አትጠራጠር። ወታደሮቹ ደክሟቸው ነው መሰል ቆመው እርስ በእርስ መሿሻማቸውን ሲቀጥሉ ልዕልት ስለደከማትና ትንፋሽም ስላጠራት ሳታስበው ሳለች። እመቤት ጠርሲዳ ደነገጡ። ሰአሊ ለነ ቅድስት እያሉ መማጸናቸውን ተያያዙት። ወታደሮቹ ተደናገጡና የሳሎን ድምፅ ወደ ሰሙበት ጅፍግ ዞር አሉ። ምንድነው አንተ? አለ አንዱ። ሰምቻለሁ፣ የሴት ድምፅ ነው። እዚህ አካባቢ ናቸው። ወደ ጅፍጓ ዛፍ ዝቅ አለ። እመቤት ጠርሲዳ ወደ እመቤታችን መማጸናቸውን ቀጠሉ። ኧረ እባክሽ ሰውሪን፣ አደራ አጋልጠሽ አትስጪ። በዚህ ዓለም ባጋለጠን ሰዓት መሸሸጊያችን ሊሆን የሚችል ቢኖር ልጅሽ ብቻ ነው። ወታደሩ በትሩን ወደ ችፍጓ ሰደደና መነካካት ጀመረ። የቬኔሲያን ራስ በበትሩ ነካ ነካ አደረገው። እመቤት ያውጪኝ። ቬኔሲያ እንባ የተቀላቀለውን ድምጿን ባንደበቷ ሳይሆን በልቧ አሰማች። ወታደሩ ችፍጓን ጥሶ ወደ ውስጥ ሲገባ መቶ አለቃ የሚል ያዛዥ ቃል መጣ። አቤት ጌታዬ አለና ጥሎ ወጣ። የሄዱት በዚህ መንገድ ሳይሆን አይቀርምና ወታደሮችን ይዘህ ወደፊት በቶሎ። አዛዡ ከዚያኛው መንገድ ወደ እነርሱ እየመጣ ነበር። እሺ ጌታዬ። በሩጫ አካባቢውን ጥሎ ሄደ። ተመስገን፣ እግዚአብሔር ለጠላቶቻችን አሳልፈ ያልሰጠህ አሉ እመቤት ጠርሲዳ። የወታደሮቹ ኮቴ እየራቀ ሄደ። እመቤት ጠርሲዳ አለቻቸው ልዕልት። አቤት፣ ምን ነው? እመቤት ጠርሲዳ ጸጉሯን ዳሰስ አደረጓትና ፈራሁ። አይዞሽ ልዕልት፣ የክርስቲያን እውነተኛነቱ የሚለካው በጥብርያዶስ ዙሪያ ሳይሆን በቀራንዮ አደባባይ ነው። እንዴት እመቤት ጠርሲዳ? ጌታ 5000 ሰው እንጀራና ዓሣ ሲያበላ አብሮ ያልበላ አልነበረም። በቀራንዮ ከወንበዴዎች ጋር ሲሰቀል ግን ከወዳጆቹ በቀር አብሮት ስቃዩን የተካፈለ የለም። ደግሞም እኮ ልዕልት፣ የክርስቲያን ክብሩ በፈተናው ነው። እስጢፋኖስ ሚስጥረ ሥላሴን በሰማይ የተገለጸለት በመከራው ሰዓት ነበር። ዮሐንስ ወንጌላዊውም ያንን የመሰለ የሚያስደንቅ ራእይ የተመለከተው ታስሮ በፍጥሞ ደሴት በነበረበት ወቅት ነው። ቅዱስ ጊዮርጊስም አክሊል የወረደለት በመንኮራኩር ሲፈጭ ነው። አይዞሽ፣ ፈተና ጸጋ ነው። የክርስቲያን መከራው የክብሩ በር ነው። ቀስ እያሉ እየተሽሎኮሎኩ ሽሽታቸውን ቀጠሉ። ልዕልት አልቻለችም። እግሯ ተላጠ፣ ደከመች። እግሬ ተላጠ እመቤት ጠርሲዳ አለቻቸው። የለበሱትን መደረቢያ ወለቁና ልዕልትን አዘሏት። እርሳቸውም ደክሟቸዋል። ሌሊት ነው። እንቅልፍ የሚባል አልተኙም። እህል የሚባል አልቀመሱም። ሐሳቡ ራሱ ልባቸውን አዝሎታል። ግን ምን ያድርጉ? ፍቅር ማለት ይህ ነው። አንዱ ለሌላው መሞት፣ አንዱ ሌላውን ማዳን። የእርሳቸው ዓላማ ልዕልት ለክብረ ቅዱሳን ማብቃት ነው። አልቆረበችም። ያለ ሥጋ ወደሙ ደግሞ የዘላለም ሕይወት የለም። ለዚያ ክብር መብቃት አለባት። ልዕልትን አዝለው ድካሙ ስለበዛባቸው ጎበጥ ብለው ጉዟቸውን ቀጠሉ። ኮሽታው ሁሉ ያስደነግጣቸዋል። ልዕልት በከንቱ እንዳትቀርባቸው ይሰጋሉ።
ለብዙ ሰዓት ያህል በያጥሩ ስር ከተጓዙ በኋላ ሮማን ከተማ እየለቀቁ ወደ አባ ሄርማን ቤት እየተጠጉ መጥተዋል። ልዕልትን ቀስ እያሉ የአባ ሄርማንን ቤት የቱ እንደሆነ ነገሯት። በወዲያኛው መንገድ ላይ አንድ ትልቅ ግቢ አለ። ከዚያ ግቢ ጀርባ የከተማዋን ቅጥር ተጠግታ የተሰራች ደሳሳ ቤት አለች። ያቺ የአባ ሄርማን ቤት ናት። ቁሙ! አስደንጋጭ ድምፅ ተሰማ። እመቤት ጠርሲዳ ተጠጉ። ውረጅ ልዕልት! እነማን ናችሁ? እመቤት ጠርሲዳ ወደፊት ጠጋ አሉ። ወታደሩ አሁንም ዱላውን እያወዛወዘ ተጠጋ። እመቤት ጠርሲዳ አለ በመገረም። እመቤት ጠርሲዳ ልዕልት ወደ አሳየሁሽ ቤት አምልጪ አሉና ወገቡን ያዙት። ወታደሩ ደነገጠ። ልዕልት ተንቀጠቀጠች። ሂጂ አሉ እመቤት ጠርሲዳ። ብርክ ይዟት ቆመች። ሂጂ ባክሽ። ወታደሩ ከድንጋጤው እየወጣ ሲመጣ ልዕልት ዞር እያለች እያየች እመቤት ጠርሲዳ ወደ አሳዩአት ቤት ሮጠች። ወታደሩ ያለ የሌለ ኃይሉን ተጠቅሞ ሊያላቅቃቸው ቢሞክርም እመቤት ጠርሲዳ ወገቡን ለብዙ ደቂቃ ኃይላቸውን አሟጠው ያዙት። መላወስ አልቻለም። ምን ሆንክ እያለ ሌላ ወታደር ብቅ አለ። እንዴ ምንድነው? ትግል ገጠምክ እንዴ? በላት እባክህ አለ ወገቡን የተያዘው ወታደር። እመቤት ጠርሲዳ የዱላ መዓት ወረደባቸው። ወገባቸውን እንደ እባብ ተቀጠቀጡ። በመጨረሻም ተሸንፈው ተዝለፈለፉ። በልባቸው ሄርማን ጋር ትደርስ ዘንድ እርዳኝ ይሉ ነበር። ወታደሩ እስኪበቃቸው ከደበደባቸው በኋላ አንደኛዋ ደግሞ በዚያ ሮጣለች፣ ልዕልት መሆን አለባት አለና ወገቡን ተይዞ የነበረው ወታደር እያለከለከ በመንገዷ ተከተላት። ያኛው ወታደር ግን እመቤት ጠርሲዳን እንደ ሬሳ እየጎተተ ይዟቸው ሄደ። እመቤት ጠርሲዳ ቆዳቸው በስለታማው ድንጋይ እየተላጠ እንደ ክፉ ጓደኛ መንገድ እስኪቀር ድረስ ተጎትተው ወደ መክሲሚያኖስ ግቢ ተወሰዱ። ያገኛቸው ወታደር ሁሉ ይደበድባቸዋል። ሰውነታቸው በደም ተበክሏል። ፊታቸው በልዟል። ዓይኖቻቸው ተከድነዋል። ጆሮቻቸው ከጥፊው ብዛት የተነሳ ጭው የሚል ድምፅ ያሰሟቸዋል። ንጉሥ መክሲሚያኖስ እሳት ለብሶ እሳት ጎርሶ ፊታቸው ቆመና ተናገሪ፣ ልጄን የት ወሰድሻት አላቸው። ያቺ ትንሽ ትንሽ የምታስበው አእምሮአቸው፣ ቱር ቱር የምትለው ልባቸው የሚያስቡት ለንጉሥ የሚሰጠውን መልስ ሳይሆን የቬኔሲያን ሁኔታ ነበር። ያገኟት ይሆን እያሉ ይጨነቁላታል። ተናገሪ! አንዱ ባለሟል ተንደርድሮ መጣና በጥፊ ሲያላጋቸው ነገር ዓለሙ ዞሮባቸው ተሽከርክረው ወደቁ። መሬት በፀሐይ ዙሪያ ሳይሆን በእርሳቸው ዙሪያ ተሽከረከረች። እርገጣት! ልዑል ማልኮስ ጥርሱን ነክሶ ዓይኑን አጉረጠረጠ። እየተውረገረገ መጣና ጥርሳቸውን በሾለው የምስራቃዊዋን ጫማ ረገጠው። ደም ከአፋቸው ቡልቅ ብሎ ወጣ። ጭው ጭልጥ እልም ጭው ድንዝዝ አሉ። እየጎተታችሁ ወደ አደባባይ ወሰዷቸው፣ ልኳን ታገኛለች። ንጉሥ መክሲሚያኖስ አንጀቱ አሮ ልቡ ደምኗል። አንድ ወታደር ወገባቸውን በገመድ አስሮ እየጎተታቸው የሮማ ሕዝብ ጉድ እያለ
እየተከተላቸው ጉዞ ወደ ሮማ አደባባይ። ልብሳቸው የለም። በእርሱ ምትክ የደም ልብስ፣ የቁስል ጌጥ አድርገዋል። ያቺ የምትወዳቸው ቬኔሲያ አሁን ብታያቸው አታውቃቸውም። ድንጋዩ ያነጠራቸው፣ ጉድጓዱም እያንገጫገጫቸው አናታቸው እስኪፈርስ አካላቸው እስኪበጣጠስ ተጎተቱ። አንዳንዴ ልቦናቸው መለስ ሲል ጌታዬ ሆይ ያችን ልጅ አውጣልኝ፣ እመቤቴ ከነዚያ ካረመኔዎች እጅ አውጫት ይላሉ። የሚጨነቁት ስለ ስቃያቸው ሳይሆን ስለ ቬኔሲያ ነው። የት ደርሳ ይሆን?